ሰላም ጤና ይስጥልኝ እንዴት ናችሁ? እንኳን ወደ ኢቫ ፉድ ቻናል በሰላም መጣችሁ። ዛሬ የተለያዩ 3 የህፃናትን የቁርስ ሐሳብ ነው ይዤላችሁ የመጣሁት። 1 ዓመት እና ከዛ በላይ ለሆናቸው ልጆች ይህንን መመገብ እንችላለን። ወደ አሰራሩ እንሂድ። የሚያስፈልገን 2 እንቁላል ነው። ሁለቱንም እንቁላል ሰብረን በደንብ እንመታዋለን። አንድ ቁንጥጫ የሚያክል ጨው፣ አንድ ቁንጥጫ የሚያክል ቀረፋ። ጨውና ቀረፋውን ከእንቁላሉ ጋር በደንብ አድርገን አዋህደን እናዘጋጀዋለን። በመቀጠል ሌላ ሳህን እናዘጋጅና 1 ሲኒ የሚያክል ፍርኖ ዱቄት ነፍተን እናዘጋጃለን። አንድ ቁንጥጫ የሚያክል የተፈጨ ሰሊጥ እንጨምራለን። ከዛ በደንብ እናዋህደዋለን። በመቀጠል ውሃ ጠብ እያደረግን አንድ ላይ ከውሃው ጋር እናዋህደዋለን። የምትፈልጉት አይነት ቅጥነት ላይ እስኪደርስላችሁ ድረስ በደንብ አድርጋችሁ ማዋሃድ። ከዛ በመቀጠል በውሃ ካዋሃድን በኋላ 1 ሲኒ የሚያክል ወተት መጨመር እንችላለን። ከ1 ዓመት በላይ ከሆኑ ልጆች የላም ወተት መጠቀም ስለሚችሉ የላም ወተት ነው የተጠቀምኩት። በመቀጠል መጥበሻዬን አዘጋጅና 1 ማንኪያ ለሁሉም ክብ ክቦች እጠቀማለሁ ማለት ነው። እንደዚህ ዘይቱን ካደረግን በኋላ በመቀበያችን ዙሪያውን እናዳርሰዋለን ዘይቱን። ከዛ በመቀጠል ያዘጋጀነውን እንቁላል እናፈስበታለን ወይም እንጠብሰዋለን ማለት ነው። በአንዱ በኩል ከበሰለ በኋላ በአንደኛው በኩል እያገላበጥን በደንብ እናበስለዋለን። እንቁላላችን በስሎ ካወጣን በኋላ እንደመጀመሪያው ዘይት እናደርጋለን። በመቀጠል እንደዚህ ያዘጋጀነው ሊጥ ደግሞ እንጋግራለን። ሳህናችንን እናዘጋጅና ልጆች ደስ በሚላቸው ሁኔታ እንደዚህ አድርገን እንደረድረዋለን። ግማሹን ውስጥ ጨምሬበታለሁ። እናንተ አለማድረግም ትችላላችሁ። እንደዚህ ቆንጆ አድርገን ማዘጋጀት እንችላለን። ወደ ሁለተኛው ስንሄድ ለሁለተኛው የሚያስፈልገን 1 ሲኒ የሚያክል ቀይ የጤፍ ዱቄት ተጠቅሜያለሁ። አስፈላጊ ከሆነ ግማሽ ሲኒ መጨመር ይቻላል። ከዛ በመቀጠል 1 ቁንጥጫ የሚያክል ጨው ጨምሬያለሁ። ከዛ በውሃ አድርገን ሲናመን ለጣዕም ማድረግ እንችላለን። 1 ቁንጥጫ ነው የተጠቀምኩት። ከዛ በመቀጠል በደንብ እናዋህደውና በውሃ በደንብ እንበጠብጠዋለን። እንደምታዩት እንግዲህ ስላልተመቸኝ እጄ ንጹህ ነው፣ በእጄ ገብቼበታለሁኝ። እንደምትፈልጉት አይነት ቅጥነት አድርጋችሁ በደንብ ማዋሃድ። መጥበሻችንን እናዘጋጃለን። መጥበሻችንን እንዳይዝብን ትንሽ እናሳታለን። ከዛ ያዘጋጀነውን ሊጥ እዚህ ላይ እጃችንን ውሃ እየነከርን መጋገር ነው። መጥበሻው እንዳይዝብኝ 1 ማንኪያ ዘይት ነው የተጠቀምኩት።
እንዳያችሁት በሁለቱም በኩል ገልበጥ አድርገን አብስለናል። በመቀጠል የሚያስፈልገን ፓፓዬ ነው። 1/4ኛውን የተጠቀምኩት። ፓፓያውን ከላጥን በኋላ የጋገርነውን ቂጣ ደስ በሚላችሁ ቅርጽ አድርጋችሁ ወይም ደግሞ ልጆች እንደሚመቻቸው ለመብላት አድርጋችሁ ትቆራርጡታላችሁ። እንደዚህ ከቆራረጠን በኋላ ሳህናችንን አዘጋጅተን 3 የሾርባ ማንኪያ የሚያክል እርጎ እንጠቀማለን። ቆራርጠን ያዘጋጀነውን ቂጣ እንዲህ ከደረደርን በኋላ ፓፓያችንንም ቆራርጠን አንድ ላይ እንደረድረዋለን። ፓፓያውንም ቂጣውንም ከደረደርን በኋላ እንዲሁ ለውበት ከላይ ትንሽዬ እርጎ እናደርግበታለን። እንደምታዩት ይሄንን መስሏል። በጣም ቆንጆ ነው። የጤፍ ቂጣም ለልጆች ጥሩ ነው። ፓፓያም እርጎም ለልጆቻችን ተስማሚ የሆነ ምግብ ስለሆነ ይሄንንም ሰርታችሁ መሞከር ትችላላችሁ። ወደ ሶስተኛው እንሂድ። ለሶስተኛው የሚያስፈልገን አንድ እንቁላል፣ ግማሽ ሙዝ፣ ሁለቱንም አንድ ላይ እንደዚህ አድርገን እናዋህደዋለን። አንድ ቁንጥጫ የሚያክል ሲናመን እንቁላል እንዳይላቸው ሲበሉት ሲናመን አንድ ቁንጥጫ እናደርጋለን። እዚህ ጋር ደግሞ አንድ የሻይ ማንኪያ ተለቅ የሚለው የሻይ ማንኪያ በሱ ያልተፈጨ የተቆላ ሰሊጥ እናደርጋለን። እንዲያያዝልን አንድ ሾርባ ማንኪያ ፍርኖ ዱቄት እናደርጋለን። መጀመሪያ እንደጋገርነው መጥበሻችንን እናግላለን። አንድ ማንኪያ ዘይት ለሁሉም እንጠቀማለን። ያዘጋጀነውን ውህድ እንደዚህ አድርገን እንጋግራለን። እንደምታዩት ቆንጆ ፓንኬክ ወጥቶልናል። በመቀጠል ሳህናችንን እናዘጋጅና ከፈለጋችሁ በወተት መመገብ ትችላላችሁ። አሊያም ደግሞ በደረቁ እንዲመገቡ ከፈለጋችሁ እንደዚህ ደርደራችሁ እላዩ ላይ ቅድም የረሳናትን ምንም ያቆርጥናትን ግማሿን ሙዝ ከላዩ ላይ ቆረጥ አድርገን ጨምረን መመገብ እንችላለን ማለት ነው። እንደምታዩት ቆንጆ ሆኖ የሚያምር ሆኖልናል። ጤናማ ነው። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።